TV, Arada TV, Arada TV, Arada TV. ሁለተኛ ሳይክል ላይ ነበር እሱ ሲፈተን ለፈተና ሲሄድ ሁለተኛ ሳይክል ወስዶ ሄዶ የተፈተነው It was like an opportunity for me to overcome. ለፈተና ሲሄድ ሁለተኛ ሳይክል ወስዶ ሄዶ የተፈተነው ያው ኖቬምበር 11 እግዚአብሔርን እኔ አመሰግናለሁ። ቆይታ በጣም እናመሰግናለን። እንግዲህ በአራዳ አዋርድ ሽልማት ላይ እንገናኛለን። እንኳን ደስ አላችሁ። እንግዲህ ዛሬ የአራዳ ቲቪ የስድስተኛ ዙር አዋርድ ሽልማት ሮየልን ልንሸልመው ተዘጋጅተናል እና እስቲ ስለ ሮየል ስለ እድገቱ ፈተናው እንዴት ነበረ እንዴት አለፈ የሚለውን የሱን ታሪክ ከናንተ ከናቶችና ከአባቱ ለመስማት በጣም ጓግተናል። እስቲ አሳውቁን። Thank you so much. Yeah, big ceremony ይባላል። ያ ሸዋሌ ቢዜናት እሺ እኔም እንኳን ደህና መጣችሁ። የኛ ታሪክ ለሌላ ሰው ትምህርት ይሰጣል፣ ከኛ ታሪክ ሰው ይማራል ብላችሁ አክብራችሁ ቤታችን ድረስ ስለመጣችሁ እጅግ አድርገን እናመሰግናለን። ስሜ መሰረት ወልዴ ይባላል። በጣም እናመሰግናለን። ልክ ነው። ቅድሚያ ለባለቤት ነው። በጣም ደስ ይላል። እስቲ ያው ዛሬ የመጣ ነው የእናንተ ውድ ልጅ የሆነውን እጩ ሽልማት አድርገነዋል፣ ለእጩ ተሸላሚ አድርገነዋል እና እስቲ የሱን ስም እንዴት እንደነበረ ውልደቱ ሁሉን እስቲ የሱን ነገር ብትነግሩን። ያ ስለ ሮየል ብናገረው አልጨርሰውም። ብዙ በሬ ፈጣን ልጅ ነው። በይበልጥ ግን ደግሞ እሷ ስታወራው ሞር እንትና አንቺ ብትገልጪው ይሻላል። እሺ ደስ እያለኝ። ሮየል የተወለደው 2012 ሜይ ላይ ነው። ሜይ 27 እንደው ከመጀመሪያ ብናገር ግዝናይም በጣም ደስ የሚል ቅልጥፍ ያልኩኝ ምንም አላስቸግም። ወዲያው ነው የተወለደው በቃ በ4 ሰዓት ውስጥ እና ጥሩ ነበር ደስ የሚል በቃ። ግን ቤቢ ሆኖ በጣም የሚያለቅስ ልጅ ከትልቁ ሳነጻጸረው ማለት ነው ብዙ የሚያለቅስ ልጅ የነበረ ነው። ግን ፍጥን ያለ ነው። ቶሎ ነው ተራመደው፣ ቶሎ ነው ሁሉ ነገር ቶሎ ነው እና በቃ ደስ ነው ያለኝ። እንዴት ታላቁ ጸጥተኛ ስለነበር ማለት ነው። ከዛ ግን ልክ 2 አመቱ ሲደርስ በቃ ቅልቅል ማለቱ ምኑ ይሄ ልጅ ፕሪስኩል ቢገባ ጥሩ ነው ብለን እንደገና 3ኛም ልጅ እየመጣ ስለነበረ አስገባ ነው ማለት ነው። ፕሪስኩል ገባ እዛው ሰፈራችን አካባቢ። እዛም በጣም በቃ ቅልጥፍ ያለ ነበረ። ከዛ ከነርሰሪ ጀምሮ ደግሞ አውን ሌዲ ኦፍ ዘ ቪዚቴሽን የሚባል ትምህርት ቤት ካቶሊክ ትምህርት ቤት ነው። እዛ ትምህርቱን ጀመረና ጎበዝ ነበር። በቃ መጽሐፍ ማለት በጣም ይወዳል በቃ እና በራሱ መንገድ እንደሚሄደው እንዲያታርግ ስትዩ በቃ መሞከር ይወዳል። የራሱን ነገር ነው በቅድም ያደርገው መፍታት ማሰር በቃ እና ልዩ ነበር በቃ ደስ የሚል የልጅነት እንትን ነበርና በጣም ኳስ ይወዳል፣ መጫወት ይወዳል። እንደዛም ደግሞ ትምህርቱ ላይ ደግሞ በጣም ነው የሚያዳምጠው። በጣም ክፍል ውስጥ በጣም ነው የሚያዳምጠው እና አሁን ቤታና አጥና ስንለው ትምህርት ቤት ውስጥ በደንብ ነው የሰማሁት። አስተማሪው ስትምትለው በደንብ ነው የሰማሁት። ሚስን ሰምቻታለሁ ነው ነበር የሚለውና ግን ፈተና ደግሞ ውጤቱ ሲመጣ ደግሞ በጣም ጥሩ ነበር በጣም እና ሁሌ ፓረንት ኢቭኒንግ ላይ አስተማሪዎቹ እሱም ፕሬዲክት ነው የሚያደርጉት። ዶክተር ሮየል ይሉታል። እንደገና ይሄ በጣም ዲቤትም አላቸው
እና በተለያየ ክለብ ውስጥ ይሳተፍ ስለነበር ይሄ እንትን ነው የሚሆነው፣ ሎየር ነው የሚሆነው። በጣም ቻቲ ቦይ ነው። በጣም በቃ አንድ ነገር ማመን አለበት። የሚያወራው ነገር ሴንስ አለው። በቃ የሚያወራው ነገር እንትን እና አንቺ ማሳመን መቻል አለብሽ። የሆነ ነገር ዲስከስ ከተደረገ ማሳመን መቻል አለብሽ እና በዛ እስከ ጥግ ድረስ ዲቤት ስለሚያደርጋቸው አስተማሪዋ ራሱ የፓሬንት ኢቭኒንግ ጊዜ እንደዛ ብላናለች። እና ጥሩ እኮ በአስተማሪ ነው። ልክ 3ኛ ክፍል ሲደርስ ደግሞ አቶ አበባው ጋር በቃ ይጠቅሟል ሰምተን ስለነበረ አስገባ ነው እዛ እና እዛም በቃ ተወዳጅ ነበረ። ጎበዝ፣ ስራውን የሚሰራ የሚያጠና፣ ትምህርት ላይ ቀልድ አያውቅም። ያው ጫውታም ቢወድ ግን ሌላ ቦታ እያየ ግን ፎከሱ ትምህርት ላይ ያዳምጣል እና በዛ በቃ ጥሩ ፊድባክ ነው ከትምህርት ቤት የምናገኘው፣ ከቲዩሽንም በእናቷ አበባው ሳይድም የምናገኘው ጥሩ ፊድባክ ነበርና እግዚአብሔር ይመስገን። ሁሉ እግዚአብሔር ነው ያደረገልን እና እግዚአብሔር እናመሰግናለን። እኛ ባላደራ ነን፣ የልጆች ባላደራ ነን እና እግዚአብሔር የሰጠንን እነሱን ደግሞ መንከባከብ ደግሞ ፍቅር መስጠት ደግሞ የኛ ግዴታ ነውና እሱን ደግሞ ስናደርግ በቃ የፈለገውን እያደረግንለት የፈለገው የሆነ የሚፈልገው ክለብ እየገባ በቃ ጥሩ ህይወት ነው የኖረው። እግዚአብሔር ይመስገን። በዛ እኛ ደስተኞች ነን። ያንን እንግዲህ እሱን ያለውን ፍላጎት አይታችሁ ነው እንግዲህ ለ11 ፕላስ እያዘጋጃችሁት የነበረው ማለት ነው። ከየር ስንት ጀምሮ ነው? ከየር 3 ጀምሮ ነው ሬዲ ያደረጋችሁት። በጣም ደስ ይላል። እንደገና ደግሞ ያው እንግዲህ ሲያግዘው የነበረው ጋሽ አበባው ነው። እስቲ እንደው ያኔ እንዴት ነበረ ያለው የዲሲፕሊን ሁኔታው በትምህርቱ ላይ የነበረው? እሷ እንዳለችው ነው። ለኛ ጥሩ ምስክርነት አበባው አለ፣ አስተማሪዎቹ አሉ እና በጣም ጥሩ እንትን ነበረው። ክላስ ላይ ያለው አክቲቪቲ በጣም ጎበዝ እና የሚያወራው እንደ ልጅ አይደለም የሚያወራው። ልክ ያያል፣ ያነባል፣ ሪሰርች ያደርጋል የሆነ ነገር እና አንዳንዴ ይገርመኛል። እኔ አባት ነኝ ግን እኔ የማላውቀው ነገር ከሱ ብዙ ነው የምማረው እና አንዳንዴ የተለዋወጠን ይመስለኛል። በጣም 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 እና ጥሩ እንትን አለው ከአበባው ጋር እና በዚህ አጋጣሚ አበባውንም በጣም አመሰግናለሁ። በጣም እሱም በምክር በጣም ሰፖርት ያደረገው ነበረ እና ያው 11 ፕላሱን እንዳለፈ እሱ ነው ብዙ ነገር ጋይድ የሚያደርገን አበባው። ያው ግን በዛ መሀል ነው ያው ሁሌ መልካም ነገር ይሰጠን ብሎ እንትን ማለት አለ፣ መጥፎም ጥሩም ነገር አለ እና በአጋጣሚ ሆኖ ግን ያው ትልቅ እንትን ነገር እሷ ብትነግርሽ ደግሞ ሞር ያቺ ኖቬምበር ላይ እስቲ ኖቬምበር ላይ ምንድን ነበር ያጋጠማችሁ? 2022 ላይ ትንሽ እያመመው ነበረ፣ ሮይል እያመመው ነበረ። ግን እኛ ህመሙን ብዙም ያተኮር ነው ህመሙ የመጣው ከጥናት ጋር ነው። በጣም ብዙ ጫና አድርገንበት ነው ብለን እናስብ ነበር። ኦፍኮርስ ህክምናውን ዶክተር ጋር መሄዱን ጂፒ ጋር መሄዱን ኢመርጀንሲ መውሰዱን እንዳለ ሆኖ ማለት ነው። ግን እኛ የምናያይዘው በቃ 11 ፕላስን በቃ በጣም ብዙ የሚሰራ ነገር ነው የሚሰጣቸው። በጣም ብዙ ማጥናት አለበት። በዛ ላይ በቃ የዚህ ዝግጅት ነው በቃ ስትረስ አውት ሆኖ ነው ድካም የሚሰማው። ኤክስኪውዝ እየሰጠ ነው ማለት ነው እያለን እኔ በራሴ ስለ ራሴ ስል እንደዛ ይመስለኝ ነበር። ግን አይደለም 11 ፕላስ እንደዛ ሆኖ ህመም ላይ ሆኖ ያመመው ተፈትኗል። በየቦታው እየሄደ ተፈትኗል። አውትሳይድ ለንደን ሳይድም ሲም በየቦታው ያዛን ጊዜ ያለው ሲምፕተሙ እንዴት ነበረ? ቱ ቢ ኦነስት የዛ ሰዓት የነበረው ሲምፕተም እኛ ያው ከስንፍና ወይም አላል የልጅ ነገር አለማድረግ ይመስለን ነበርና
በልቶ ቮሚት ሲያደርግ በቃ ሆዱ ትንሽ ነው ብዙ አትብላ እንለዋለን እና በቃ እንጂ እንደዚህ ሲሪየስ ነገር አስበን አናውቅም። እና ይተኛል በጣም ሰውነቱ እየከሳ መጣ። ፀጉሩ ደግሞ ታውቂያለሽ የዘንድሮ ልጆች ፀጉራቸውን አይቆርጡም። ፀጉሩ በጣም ትልቅ ነው። ፀጉሩ ትልቅ ሆኖ ኢቭን አገር ቤት እንኳን ሄጄ እኛ ኖቲስ አናደርግም፣ ምክንያቱም አጠገባችን ነው ያለው። እና በመሀል አቋርጬ እንደውም አገር ቤት ሄደን ነበር። አገር ቤት ስንሄድ እናቴ አይታ በቃ ልጆች የሚበሉትን አብሮ ሼር አድርጎ አይበላም። በጣም ቅርፍፍ ያለ ሆነ ምናምንና እናቴ በቃ ጌትዬ ፕሊስ ይሄ ልጅ አገር ስትመለሱ ሆስፒታል ወሰደው ምናምን አለች። እና ያን ያህል አይታወቀንም ነበረ ለኛ። ያመዋል የሚያመው እኛ ዶክተር ጋር ወስደናል። አንዴ አይደለም ብዙ ጊዜ ወስደነዋል። ጂፒም ኢመርጀንሲም ወስደነዋል። እና ያው እነሱ ያሉን ኢንፌክሽን ነው፣ ኢንፌክሽን ስለሚይዘው ነው ቶሎ ምናምን እያሉ በአንቲባዮቲክ ነበር እየቆየ የነበረው። እና ግን ያው እንዳልኩሽ ሴፕቴምበር ስንመለስ ግን በቃ ኪሎን በጣም እየቀነሰ ነው፣ ድካሙም እንዳለ ነው። በቃ ያኔ እንደገና ደጋሚ ወስደ ነው ጂፒ ያ ብለድ ቴስት እየጠበቅን ሳለ በጣም አመመው ኦክቶበር ላይ ማለት ነው። እና በጣም ሲያመው ወሰድ ነው ያኔ ነገርናቸው። እኛ አሁን አንቲባዮቲክ ይዘን ወደ ቤታችን መመለስ እንደማንፈልግ አሁን በደም ሲሪየስ የሆነ ብለድ ቴስት እንድታደርጉለት እንደዚህ አይነት ሲምፕተም አለው ስንላቸው ነው ያው እነሱም ያንን ምርመራ አደረጉና በቃ ይሄ ከበድ ያለ ነገር ስለሆነ ወደ ሌላ ሆስፒታል ሬቶርመን መሄድ አለበት ብለው ወደዛ ላኩን። ከዛ ነው ሁሉ ነገር ተመርምሮ ያው ኖቬምበር 11 ያው ጥሩ ዜና አልሰማንም። ግን እግዚአብሔር መልካም ነው። እግዚአብሔር አንድ ነገር በህይወታችን ሲያመጣ ምንችልበትን ምንቋቋምበትን ነገር ይሰጣል። እኔ ደግሞ በህይወቴ አየነው፣ በእኛ ቤት አየነው። እኛ ደካሞች ሆነን እግዚአብሔር ግን በቃ አቅም ሆኖን አግዞን አለፍ ነው። ያን ቀን ስንሰማ በጣም ከብዶን ነበረ እውነት ለመናገር። ለምን ብቲ እኔ እንደ ራሴ ስል አንዳንዴ እኔ በጣም ተመካውበት እንዴ በልጄ ጎበዝ ነው በጣም አልኩ፣ እንደዚህ አልኩ እንዴ ቀስ በይ ሊለኝ ነው እንዴ አምላኬ እያልኩኝ እንደዛ አሰብኩኝ። ራሴን መመርመር ጀመርኩኝ። ያ ምናልባት ከዚህ ይሄንን ከማለትሽ በፊት ይሄንን ውጤት ከማወቅሽ በፊት እሱ ኦልሬዲ ፈተና ላይ ነበር አይደል? ተፈትኖ ጨርሶ አንድ ፈተና ይቀረዋል። አንዱም ፈተና ለፕራይቬት ስኩል ነው። እነሱ ደግሞ ዲሴምበር ላይ ነው የሚፈትኑት፣ እንደ ግራመር ስኩሎች አይደለም። እና እነሱ ለብቻ ነው ዲሴምበር ላይ ነበር እሱ ነው የሚቀረው። ሌሎቹ ሁሉ ተፈትኗል። ወደ 4 ምናምን ፈተና ተፈትኗል። ከለንደን ወጣ ጨርሷል። ግን እኔ በዛው ህመም ላይ ራስ ምታቱ ሳይበላ ለፈታኞቹ እየነገረን ያሟል እያልን ሲሄድ ራሱ ሁሉም ተማሪ ግር ብሎ ሲገባ ተሰልፎ እሱ ግን ቀስ እያለ ነው አካሄዱ። እስካሁን ድረስ አለ ውስጤ ቀስ እያለ። ከዛ ለአስተማሪ እናገራለን ስላመመው ፕሊስ እንትን በሉት ምናምን፣ ደግሞ አይዞህ ምናምን እለዋለሁ። እና በቃ ይታየኛል እንደዚህ አንድ ነገር የረሳሁት ነገር ፉትቦል በጣም ጎበዝ ነው። በቃ የያዘው ነገር ፉትቦል ስትወጪ ጎበዝ ነው፣ የሆነ ነገር ስታደርጊ ጎበዝ ነው የሚሆነው። እንደዚህ አይነት ልጆች አሉ አንዳንድ። እና የሆነ ቲም አለ እና ታይገር ምናምን የሚባል ቲም እና እዛ ክለብ ውስጥ ገብቶ በጣም ይጫወታል፣ ጎበዝ ነው፣ አሰልጣኝ ይወደዋል። እና አንድ ጊዜ ግን ካመመው ከረጅም ጊዜ በኋላ ወሰድኩት እኛ ሳናቅ ችግሩን። እና ኳሷን ከዚህ እስከ ሆነ በቃ ወደ 2-3 ሜትር መምታት አቃተው እና ኳሷ አትሄድም። ከዛ በቃ እኔ አልችልም፣ በቃ ይዘኛ ትምጣ፣ በቃ መምታት አልችልም ማለት። ያኔ ውስጤ ጥያቄ ራሴ መጠየቅ ጀመርኩ። በቃ እና እንደዛ እያልን ነው ፑሽ እያደረግን ሳናቅለት ገባሽ። እና ትምህርት ሲሄድ የጠየቅሽው ጥያቄ ትምህርት ፈተናውን ሲፈተን
እያመመው ያው ግራመር መፈተን በጣም ከባድ ነው። ያው እዚህ እናውቃለን በዩኬ ውስጥ የምንኖር ሰዎች ለግራመር ስኩል ፈተና ማዘጋጀትም ልጆች ያንንም ፈተና ሲወስዱ ምን ያክል ከባድ ነው ለልጆች እናውቃለን። በዛ ምክንያት ይሆናል ብላችሁ ነው እናንተ ቱ ማች ስትረስ። ምክንያቱም ያው ያለፈበት ሰው ያውቀዋል። ምክንያቱም ብዙ ጥረናል ለአዘጋጅተነዋል፣ ግን ድካም ነው ብለን ነው አንዴ ካለቀ በኋላ ፍሬ ነው ብለን ነበር እንትን ያለው። ግን ውጤቱም ጥሩ ነበር ሲመጣ፣ እንደዛም ታሞ ውጤቱም ጥሩ ነበር። ያው 2 ዙር ደግሞ መፈተን እንደገና ለፕራይቬት ደግሞ መጠበቁ አንድ ቦታ አይደለም የተፈተነው አይደለም እና ስንት ቦታ ተፈተነ? 3 ቦታ በግራመር ስኩል 3 ቦታ ተፈትኗል። ፕራይቬት ስኩል ደግሞ ትሪትመንት ጀምሮ ትሪትመንት ላይ ሆኖ ነው የተፈተነው። እነዛ ግራመር ስኩል የተፈተነው ሴፕቴምበር ላይ ህመም አለው እንጂ ያመው ነበር እንጂ ምን እንደሆነ አናቅም ነበር። ግን በጣም ይደክመዋል። በቃ መኪና ውስጥ ተኝቶ ነው የሚሄደው፣ ተኝቶ ነው የሚመጣው። ሩቅ ነው፣ ሩቅ ቦታ ነበር የሚፈተን የነበረውና የዲሴምበሩ ግን ሲደውሉልን በእንደዚህ ጊዜ ቀን ተዘጋጁ ሲሉ ነገር ናቸው። እንደዚህ ትሪትመንት ስለጀመረ ፕሊዝ እንትን ፖስፖንድ ማድረግ ይቻላል ወይ? በጣም ነው የደነገጠችው። በጣም በእውነት ለመናገር ይችላል ወይ መምጣት ይችላል ወይ? አዎ 1 ሳምንት ትሪትመንት ያደርጋል፣ በዚህ ሳምንት ትሪትመንት ያደርጋል። ከዛ 2 ሳምንት ብሬክ ነው የሚሰጡት እና በዛ በ2 ሳምንቱ ላይ እንምጣ አልኳት። ከዛ በቃ እሺ አለች። ላናግርና ደውልልሻለሁ። ሴንት ቤኔዲክት ኢሊንግ ያለው ማለት ነው። እና ከዛ አናገረች። ተመልሳ ደውላ በቃ መቼ ነው እረፍቱ፣ መቼ ነው ብሬክ የሚያደርገው ነገርናት። ጃንዋሪ ላይ በቃ ሄደን ወሰድኩት። ተፈተነ፣ የጽሁፍም ተፈተነ፣ ኢንተርቪው ማረጋ ከሄድ ማስተሩ ጋር ኪሞ ያረጋ። እስቲ እንደው አሁን እንግዲህ እስካሁን ስለ ህመሙ አልነገርናቸውም ለተመልካቾቻችን። ልክ አንቺ ያንን ካወቅሽ በኋላ ላቁመው ይሄን ፈተናውን ማዘጋጀቱን ብለሽ አላሰብሽም? እሱስ ምን አለ? እኔ አላሰብኩም። እንዳልኩሽ ነው፣ ስሰማ ደንግጫለሁ። የተነገረን ነገር በጣም ከባድ ነው። ተሰራጭቷል ምናምን ተብለን ስለተነገረን ብዙ ነገር ነው የተነገረንና ኢቭን ለኔ ያልነገረችኝም ሰምታ እኔ እንዳልደናገጥ ምን ያህል እንደተሰራጨ በቦዲው እና በቃ በውስጤ ነው ያስኩት። እንዴት ብትይ ሌሎቻችሁ እንዲረበሹ አልፈለኩም እና በቃ ከአምላኬ ጋር ብነጋገር ይሻላል ብዬ በቃ ተንበረከኩ። አሁንም እና ጌታ ሆይ እኛ የልጃችንን ስቃይ ማየት አንፈልግም። ይሄ ለሁለተኛ ጊዜ ስንጠይቅህ ነው። ስቃይ ማየት አንፈልግም። ትችላለህ፣ ብትፈቅድ ፈቃድህ ከሆነ ማረልን፣ ካልሆነ ግን በጊዜ ያልኩኝ። በቃ ይሄ ነው ጸሎቴ እና እኔ ደግሞ የምንችልበትን ደግሞ አቅም ስጠን አልኩኝና በቃ ከዛ ስነሳ ምን እንዳልኩ ተቀልሽ። አሁን እንደዛኛው ልጃችን እንደነዋ ነው ትሪት ማድረገው። ኦፍኮርስ የሚያስፈልገውን ነገር ማድረግና ማድረግ ያለበትና ማድረግ የሌለበትን ነገር አረጋለሁ። ግን የተለየ ትሪትመንት ወይ የተለየ ነገር አላረግለትም ብዬ ወሰንኩኝ እና ፈተና አለው አውቃለሁ። ዲሴምበር ላይ ፈተና እንዳለው አውቃለሁ። ከዛ ዲሴምበር ላይ ሲደውሉልኝ እንደዚህ ስለጀመረ ፕሊስ ትንሽ ገፋ አድርጉልኝ ስላቸው እሺ አሉ። ነገርኩት፣ ፈተና አለ አልኩት። ያ ማለት ልክ እንደ ኖርማል ልጅ ማለት ነው። ይቅርብህ ማለት ይችል ነበር፣ ተው ማለት ይቻል ነበር። ግን ለምን ያቅ ነበረ ማለት የእሱ በጣም ፈጣን አንባቢም ልጅ ስለሆነ እንደው ይሄ ካንሰር እንደነበረበት አውቆ ነበረ ለፈተና ሲዘጋጅ። ያልሽ እነዛን ለግራመር ስኩል አያውቅም እሱ አይደለም፣ እኛም አናውቅም። ግን ኖቬምበር ላይ ተነገረው አላልኩሽም? ኖቬምበር ላይ ነው የተነገረለኛ።
ለኔና ለሱ ኖቬምበር ተነገረን። ለሱ ሚድ ኖቬምበር አካባቢ ተነገረው። ዶክተሩ ራሱ ነገረው ማለት ነው። ለሱ ያግባባ ቀስ ብሎ ሲነግረውም ራሱ ካንሰር ምን እንደሆነ ታውቃለህ፣ ምን ያደርጋል፣ እንዴት ነው ምናምን ብሎ ሲጠይቀው ኢንዲቴል ነው በቃ ያብራራለት ሮይልና ተደነቀ። ተደነቀ እና ስለሱ ፊውቸር ነገረው። ከዛ ዶክተሩ ያን ከጠየቀው በኋላ ደግሞ ምን መሆን እንደሚፈልግ ማግባት ትፈልጋለህ ወይ ብሎ ጠየቀው። ስንት ልጅ መውለድ ትፈልጋለህ ብሎ ጠየቀው። በቃ ሁሉ ነገር ማድረግ ትችላለህ፣ ትሪትመንቱ ማይልድ እንደሆነ ሁሉ ነገር ነገረው። ምሳሌ ነበረ ትሪትመንቱን። እንደዚህ አይነት ስትሬንጀር እንትኖች አሉ። ምንድን ነበር ያለው? እንትኑ የሜዲኬሽኑን እንትን ዶክተሩ ሲነግረው እንደዚህ ስትሬንጆች አሉ እነሱን ፋይት ያደርጋል ምናምን ብሎ በሆነ በፈኒ ወይ ነው እንትን ያለውና ግን ሞር ምንድነው ዋናው ልናገር የምፈልገው ነገር እኛ ማያቅ ይመስለን ነበር። ግን እዚህ ስማርትነቱ ሁሉን ነገር ያውቃል። የምንሄድበትን ዋርድ የት እንደሆነ ምን እንዳለን እሱ በጭንቅላቱ ያውቀዋል። እና ሁሉ ከዳነ በኋላ ሁሉ ነገር በኋላ ዶክተሯ የነገረችን መጀመሪያ ስንገባ እሱ ፊት እንደዚህ ካንሰር ነው ምናምን ብላ ስትነግረን ፊት ለፊት መናገር አይጠበቅም፣ በህግ አይፈቀድም ልጁ ፊት። ግን የዛ ሰዓት ሰምቷት ግን እንደዚህ ነው ብሎ እሱ እኛን አላጨናነቀንም። ሰምቶ በቃ በልቡ ይዞ ልክ ከዳነ ሁሉ ነገር ካለቀ በኋላ ግን ዶክተሯም እንደዚህ ስትል ሰምቻታለሁ፣ የምንሄድበት ቦታ አውቅ ነበረ። ግን እግዚአብሔር ማሪ ነው። ከዛ አስቀያሚ ነገር ለእናንተ ያስብ ነበር ማለት ነው እኮ ከሱ አልፎ ለእናንተ ነበረ ሀሳቡ የነበረው፣ እናንተ እንዳትጨነቁ ነበር ማለት ነው። ለምን የዛን ጊዜ ዶክተሯ ስትል ሰምቶ ዝም ካለ ለእናንተ ነበር ሀሳቡ ማለት ነው። በጣም የሚገርም ነው። እሱ ብቻ አይደለም፣ በጣም እሱ ከራሱ ሌላ ሰው እንደሚያስቀድም በብዙ ነገር አይተናል። በፊት የምናይ ነበረ፣ አሁን በህመሙ ላይ ደግሞ የበለጠ አይተናል። እና ለወንድሙ ያስባል። ታላቅ ወንድሙ በጣም እንትን ነው፣ ድንጉጥ ነው፣ ይፈራል፣ የሆነ ነገር እንትን ለማለት ይፈራል። እና ያንን ስለሚያውቅ ለነዋ ነገራችሁት ወይ ብሎ ጠየቀ ለታላቁ። አዎ አልነገርነውም አለ። ከዛ ምን ሊሆን ስለ ራሱ አይደለም እኮ የሚያስበው፣ ስለ ወንድሙ ነው የሚያስበው። ምን ሊሆን እሱ ቢሆን እኮ በጣም ነበረ የሚጨነቀው እሱ ቢሆን አለ። እና በጣም ብዙ ትምህርት ነው በዛ ሂደት ውስጥ ብዙ ነገር ነው የተማርነው። እና ተደነቀን። ያው ትልቁንም ስንነግረው ጠርተን ነገር ነው እንዲህ ነው ስንለው በቃ መጀመሪያም የጠየቀው ጥያቄ ሚድን ነው ወይ ብሎ ነው የጠየቀው። የሆነ አንደርስታንዱ ነበረው ማለት ነው ያኔ። እና አዎ እንደዚህ ተብለናል። ስለዚህ በቃ አንተ ሰፖርት ብቻ ነው ማድረግ ያለብህ እንደ ታላቅ ወንድም ማለት ነው። በቃ በተወለደኝ ጸጉሩን ስለሚወድ እኔ እሱን ጸጉሩን ሲላጭ እኔ ጸጉሬን ተላጨው በላይ ሰፖርት ለማድረግ እና ጸጉሬን ተላጭ ሲባል እንዴት ይሄ አድጎ የለ እንዴ ምናምን አለ። ያው ልጅ ነገር ነው ይገባኛል። እና ከባድ ነበረ፣ ከባድ ጊዜ ነበረ ያሳለፍነው። ግን አሁን ላይ ሆኜ ስመለከተው ግን ይገርማል። በቃ እግዚአብሔር እጅ በእውነት አለ። መሲ ቅድም ስትናገሪ 2 ጊዜ አልጠይቅህም ብለሽ ነበር እግዚአብሔርን እና ምንድን ነበር አንደኛው? የሮይል ታናሽ ነህሚያ እሱ ስፔሻል ኒድ ቻይልድ ነው እና ሳይወለድ ነው ችግር እንዳለበት ብዙ አይነት የጤና እክል እንዳለበት ሳይወለድ ነው የተነገረን። እና በቃ ስለሱ ብዙ ጸልየን ነበርና ስለሱ እግዚአብሔርን ብዙ ጠይቀን ነበርና እግዚአብሔርም ረድቶን ያው ጥሩ ነው ያለው። አሁን እንደተባለውም ባይሆን ጥሩ ነው ያለው፣ እንዳሉት አልሆነም ብቻ እና እግዚአብሔር ይመስገን። እና ያንን ለማለት ነው ስለሱ ብዙ እግዚአብሔር ፊት ተንበርክከን ስለነበረ እንደገና አሁንም ድጋሚ ደግሞ ስለ ሮይልም እንደዛ አደረግን። ያው የሚያዋጣውና
መፍትሄም ያለው እግዚአብሔር ጋር ስለሆነ አሁን 13 እንዴት ነበር ግን የዛን ጊዜ ሮይልስ ስሜቱ እንዴት ነበር? እናንተ እዛ ቤት ውስጥ ስትረበሹ መቼም እርግጠኛ ነኝ ብዙ የባህሪ ለውጦች ይመጣሉ ይሄንን ነገር ስንሰማ እና ከአንቺ ሁኔታ ጋር ተያይዞ ከአንቺ ስሜት ጋር ያው በእርግጥ የአባትም ስሜት አለ እንደ ሮይል ላይ ጽኑ አልፈጠረበትም? በተቻለ መጠን እሱ ፊት ስሜቴን እንትን ለማለት ሞክራለሁ። ብዙ እንደ ማልቀስም በዩ ምንም በዩ በውስጤ ነው የሚይዘው። ከሱ ዞር ብዬ ነው ማደርገው። ግን ያ ማለት ሁሌ እየሳኩኝ ነው ማለት አይደለም። ግን በቃ ያውቃል። ግን ከባድ ነገር ላይ ያለፍን እንደሆነ ያውቃል እና የመረዳት አቅሙም እሱ ትልቅ ስለሆነ እግዚአብሔር የሰጠው ትልቅ ጸጋ አለ። እኔ በዛ ምናለውና እሱም በውስጡ ይዞት ነበረ እኛን ሲጠብቅ የነበረው ሄሊኮፕተር ሲያደርግ የነበረው የሚያወራቸው ነገሮች ይደንቀኝ ነበር። እኔ ከ10 ዓመት ልጅ ያኔ 10 ዓመቱ ነበርና ከ10 ዓመት ልጅ ማይጠበቅ ነገር ነበር የሚለኝ የሚያበረታኝ ነገርና እሱም ተቀብሎታል። እኛም ደግሞ እግዚአብሔር ረድቶን ተቀብለነዋል። አንድ ነገር መርሳት የሌለብን በህይወታችን አንድ ነገር ሲመጣ መቀበል ያው በቃ ከመጣ መቀበል አለብን። ተቀብለን ደግሞ መውጫውን መንገድ መፍትሄ መፈለግ ነው እንጂ በቆዘምን ወይ ባለቀስን ወይ በሆነ ነገር ራስን በመጣል ወይ ቤት ውስጥ የሆነ ነገር በመሆን ምንም መፍትሄ አይመጣምና አይኖ በጣም በከባድ ሁኔታ ውስጥ ብናልፍም እግዚአብሔርን ይዘን እንደምንወጣው በቃ በእግዚአብሔር ላይ እምነት ነበረንና እንዴት ብትይ እንዳልኩሽ በሶስተኛው ልጃችን ስፔሻል ኔዱ በሱ ብዙ ነገር እግዚአብሔር እጃችን አፋችን ላይ ጭኖ ስላደረገልን ብዙ ነገር በዚህኛውም ደግሞ እንወጣዋለን ከእግዚአብሔር ጋር ብለን በቃ ነገሮቻችን ሁሉ ለእግዚአብሔር አሳልፈን ይሰጣል። እውነት ለመናገር ሁሉ ነገራችንን እኛ አቅም የለንም። እኛም ልጆችህ ነን፣ ሮይልም ልጅህ ነው። አምላክ ከኛ የተሻለ ደግሞ አንተ ታውቃለህ ለልጃችን። ስለዚህ እኛ አቅማችን ውስን ነው፣ አንተ ግን ትችላለህ ብለን በቃ እንደዚህ አድርገን ሰረንደር አደረግን ለእግዚአብሔር። ያ ስናደርግ ነው እንትናችን ቀለል ያለውና የሱን ስለ ፊውቸሩ ማውራት ስለ ትምህርቱ ማውራት የጀመርነው ማለት ነው። ይሄ ስልሽ ግን በአንድ ቀን ነው ማለት አይደለም። እንግዲህ ሁሉ ነገር አልፎ እንደዚህ ነው መምጣታችሁ እግዚአብሔር የተመሰገነ ይሁን። እስቲ እሱ ያገኛቸው ሽልማቶች አሉ አይደል? እስቲ ብትነግሩን እስካሁን ያገኛቸው ሽልማቶች። ከኢሊንግ ቦሮ በዛን ሰዓት እዛ አካባቢ ነበር የምንኖረውና ትምህርት ቤት ውስጥ አስተማሪው እሷን ኖሚኔት አደረገችውና ኢሊንግ ቦሮ ላይ የሚደረግ ውድድር ነበር። እዛ ቦሮ ላይ ያሉት ሁሉ ከአፍሪካ ወይም ደግሞ ላቲን ነው ከካሪቢያኖች ከነሱ ልጆች ጎበዝ ተማሪ በትምህርትም ሊሆን ይችላል ወይም ደግሞ በስፖርትም ሊሆን ይችላል ኤክሰፕሽናል የሆኑትን ልጆች ኖሚኔት የሚደረጉት በአመት አንድ የሚዘጋጅ ፕሮግራም ላይ ነው። አስተማሪው ኖሚኔት አድርጋው እሱ አሸንፎ እዛ ላይ የምስክር ሰርቲፊኬት ምን አግኝቷል። ሜሮንም አግኝቷል። የለንደን የኢሊንግ ቦሮ ሜሮንም አግኝቷል። የሸለመችው ደግሞ ምክትሏ ነች እቺ የካውንስሉ የኢሊንግ እና ጥሩ ጊዜ ነበር። ደስ የሚለው ደግሞ ሁሉ ትሪትመንቱን ጨርሶ ነው ይሄ ፕሮግራም የነበረውና በጣም በቃ አዲስ ተስፋ ጸጉሩ አድጎ እና ደስ ይል ነበር። ትንሽ ነው ሰውነቱ የጨመረው እንጂ በቃ ጥሩ ጊዜ ነበረ። በቃ እግዚአብሔር ማስተካከል ይችላል እኮ ይክሳል እኮ እግዚአብሔር እያለን በቃ ትልቅ ሴሌብሬሽን የተደረገለት እና ደስ ይል ነበር። በጣም እግዚአብሔር ያከብራል። ተዋረደን የሚያነሳ አምላክ ነውና እኛ በቃ አለቃ በቃለን ያለን ነበር የሚመስለን፣ ግን እግዚአብሔር ግን ይኸው አከበረን። ደስ የሚል ስቶሪ ነው እየነገራችሁን ያለው።
እስቲ ሮይልን ታስተዋውቁን? በጣም በደስታ ሰላም፣ እንዴት ነህ? አማርኛ ማውራት ትችላለህ? ትንሽ በጣም ደስ ይላል። ዛሬ ስላንተ ለማወቅ ነው የመጣ ነው። እባክህ እስቲ ቁጭ በልና ታሪክህን ትነግረናለህ። ሮይል፣ ስላገኘሁህ በጣም ደስ ብሎኛል። እስቲ ንገረኝ ስላንተ። ስምህ ማን ይባላል? የት ነው የተማርከው? well, when I was under treatment, I was in primary in like six, doing the 11 plus, and it was challenging, but I managed to get through it, and it was like an opportunity for me to overcome. Yeah, that's all it is. How's the 11 plus exam? How you ready? Well, my teachers helped me, and I had advice from my older brother, and overall, and like Ababa, he helped me with tutoring and stuff. So he helped me with all the exams and stuff, like every Saturday, and it helped me a lot. Oh, how long you study like that? Since year 3. Oh, it's long here. Yeah. I know you good preparation. You know that time how to use Septum and use how struggling about studying. Yeah, I was tired a lot, and then gradually I became like sick and stuff, and it became persistent, and then we went, and then we found out. Then I got even more sick, and then it became like even more challenging for me. But I didn't really think much of it, and I just did it. Well, mostly I was really tired, and because of the long hours during tutoring, it was kind of like limiting what I could do. So I had to just push through it, and just hope that I could learn more through the tutoring, and that I can make the most of it. And like my parents, they pushed me forward, and they helped me and stuff, and also the doctors as well. They also gave me advice on how to deal with it and stuff. Most of the time, like I would just try to forget it, and just make it seem like nothing was happening. Kind of just like I know what it is and stuff. But I didn't really think that it was, at the time I didn't really think it was that big of a deal or something. Then the doctor said it wasn't really life-threatening, so I wasn't that upset. ያን ጊዜ ምን ተሰማ? አሁን በጣም ቆንጆ የሚያምር ጸጉር ነው ያለ። የዛን ጊዜ ጸጉርህን ይነሳ ሲባል ምን ተሰማህ? I was kind of upset that I had to cut my hair off, but it was only like 6 months, so it wasn't that long of a time period. So, and then my hair started growing back like a month or 2 after. So like around, I ended treatment around like April. So my hair started growing back during the summer, and then yeah, so it was just temporary. ጸጉርህም እንደዚህ ካደገ በኋላ የትምህርት ቤት ውጤትን ስትቀበል ምንድን ነበር የተሰማ? I was happy. I was more happy that I made my parents proud and stuff than actually getting into the school. So yeah,
like I enjoyed and I was happy with myself, but most importantly I was happy that I made my parents happy. So አሁን ምን ይሰማል? ሁሉ ነገር ይሄ ህመሙም ካንተ ሄዶ ጸጉርህ አድርጎ የምትፈልግበት ትምህርት ቤት ገብተህ በመማርህ ምን ይሰማል? Yeah, I'm like happy now. Like I don't really need to worry that much, and I get just be able to like get with my work done and stuff, and then like I can like be happy that I can like wake up another day and stuff. እስቲ አሁን እንዳንተ በጣም እየለፉ ያጠኑ በጣም እየተማሩ ያሉ ልጆች በጣም ብዙ አሉና እንደዚህ ደግሞ በህመም ውስጥም የሚያልፉ ይኖራሉ። ለነሱ አንተ ምን ትላቸዋለህ? ምን ትመክራቸዋለህ? Don't let other things like change what you want to achieve, and like just push through it. Like you don't really need, nothing can like really stop you. በጣም ነው ማመሰግነው። በጣም ደስ የሚል ገለጻ ነበር ያደረክልኝ። አሁን ደግሞ በአራዳ 6ኛ ዙር አዋርድ ሽልማት ላይ ልንሸልምህ ነው። ምን ይሰማሃል? I'm happy. Like it's like a wonderful achievement that I can like put up, and like my family and friends could be proud of me with that. And like most of all, like my mom and my dad, they're happy, and so that like again that makes me happy. So በጣም ነው ማመሰግነው ስለነበረን ቆይታ። እስቲ እናትና አባት የምትሉት ነገር ካለ? ዲሴምበር ላይ ነበረ ለዚህ ለፕራይቬት ስኩሉ ፈተና፣ ግን እሱ ትሪትመንት ላይ ስለነበረ ሲደውሉ ነገርኳቸው። እንደዚህ ትሪትመንት ጀምሯል፣ እንደዚህ አይነት ነገር ላይ ያጋጥሙታል፣ ስለዚህ ትንሽ ቀኑን ግፉልን፣ ብሬክ ሲያደርግ እንዲፈተን ነው። ከዛ እርግጠኛ ነሽ ወይ አለችኝ። ተመልሳ ደውላ ይችላል ወይ? አሁን ይችላል ነው ያልኳት። እና ቀኑን አሬንጅ አድርገን ሄደ። ሁለተኛ ሳይክል ላይ ነበረ እሱ ሲፈተን፣ ለፈተና ሲሄድ ሁለተኛ ሳይክል ወስዶን ሄዶ የተፈተነው እና ኪሞ ወስዶ ኔክስት ዴይ ከሁለት ቀን በኋላ ሄዶ ነው የተፈተነው። አንድ ቀን አረፈ። ከዛ በማግስቱ ሄድንና ተፈተነ። እና በጣም ጥንካሬው ይገርመኛል። እኛም ፑሽ ብናደርገው ግን ጥንካሬው እሱ እኮ እምቢ ማለት ይችል ነበረ። አሞኛል ደክሞኛል ማለት ይችል ነበር። ግን በቃ እንዳለሽ ነው፣ ለ6 ወር ነው ለዚች ጊዜ ነው የሚለው። በቃ ህመሙም ፈተናውም ቡጣውረዱም ለዛች ጊዜ ነው ይል ስለነበረ ነው። በቃ እኔም የሱን አቅም ስለምናቅ ነው እንደዛ ትንሽ ፑሽ የኛ በቃ ትንሽ እንትን ነው የሚያስፈልገው። እና ሄዶ ተፈትኖ እነሱም በጣም ነው የተደነቁት። ለዛ ኮፍያውን አርቆ ምናምን በቃ ለውጥ አለ፣ በጣም ለውጥ አለ። እና እንደዛም ሆኖ ምንም ነገር አላገደውም እና ሄዶ ተፈተነ። ከተፈተነ በኋላ ኢንተርቪውም እንደዛ ሆኖ ትሪትመንት ላይ ሆኖ ነው ኢንተርቪው የሚያደረገውና በቃ ሄድ ማስተሩን በጣም ነው አሜዝድ ነው የሆነው። በጣም ተደነቀ። በጣም ነው ፕሪሼት ያደረገው እንደዛ ሆኖ በመምጣቱ። እና ውጤቱም ጥሩ ነበረ። በጣም እጅግ በጣም ውጤቱ ሲመጣ ምን አላችሁ? በጣም እኔ ቢሆንስ አፎርድ አላደረገውም አልኩት። ምክንያቱም የነበረው ፐርሰንቴጅ ሲጻፍ ብሩ ያስደነግጣል። ከዛ ነው አታስቢኛ እንደዛ እናደርግ ጊዜ ለማንኛውም ዝም ብለን አናናገራቸው ሄደን ብለን ስናናገራቸው ሌላ እሱ እኮ ፉል ግራንትድ ነው እና ይሄን ሙሉ አይደል። ከዛ በሚቀጥለው ቀን ኮንግራቹሌሽን በቃ ፉል በርሰሪ ነው ያገኘው። ምክንያቱም በጣም ከፍተኛ ውጤት ስላመጣ ነው ኳንታሞ የተፈተነ እንደዛም ሳይሆን የተፈተነ የዛን ያክል ውጤት አያመጡም። እና ለዛ ነው ፉል በርሰሪ ያገኘው። ፉል በርሰሪ እና 10% ስኮላር ኤቭሪቲንግ በቃ ሙሉ ለሙሉ ነው ያገኘው። እና የታሽ ደግሞ ከኦክቶበር በኋላ ምንም ጥናት አላደረገም። ከኦክቶበር ጀምሮ ጃንዋሪ ላይ የተፈተነው ምንም አይነት
ምንም አይነት ቅድመ ዝግጅት አላደረገም። ዝም ብሎ ሄዶ ነው የተፈታ። እኔም እንዳያመልጠው ብዬ ነው እንጂ እና ግን አቅም አለው ያው ባይዘጋጅም አቅም አለው ብዬ ነው የሄድ ነው። እግዚአብሔር ረዳው በእውነት በጣም እግዚአብሔርን እኔ አመሰግናለሁ። በጣም ደስ የሚል ደስታ ነው። ምክንያቱም አንቺ ያሰብሽው ሌላ ምክንያቱም ጭንቅላት ኦፍ ኮርስ ያስፈራል ስሙ እና የምናስበው ሌላ ነገር ነው። ያው ተለምኛለሽ አምላክሽን እንጂ እስካሁን እዛ ውስጥ ነሽ ያለሽው ያው ሰው እንደሆነሽ በጣም ግን እግዚአብሔር ደግሞ ይሄ አይደለም ቦታችሁ በቃ እሱ ቦታ ይሄ ነው ብሎ ደግሞ እሱ ሲያስተካክለው ደግሞ በቃ በጣም የሚገርም ነው። በቃ እና አልነገርሽም እንጂ እግዚአብሔር ላይ ያለውም እንትን በጣም ጠንካራ ነው እውነት ለመናገር እና ኤቭሪ ሰንዴይ ትሪትመንት ሆነ ትሪትመንት አልሆነ ቤተክርስቲያን አይቀርም ስጋና ደሙን ይወስዳል እና እኔ እላለሁ አሁንም ሰው የሚማርበት ነው ብዬ ስለማስብ ነው የምናገረው። ትሪትመንቱ አይደለም ያዳነው ነው የሚለው። ትሪትመንቱ አይደለም ያዳነው ማይልድም ስለሆነ አይደለም ያዳነው። እንደነገርኩሽ ነው ከባድ ነው ሲነገረን ግን ስጋና ደሙን ነው። ስጋና ደሙን ይወስድ ስለነበረ በየሳምንቱ እየሄድን አንተ ፈውሰው እያለን ነበር እንትን የምንለው። እሱ እንኳን ዛሬ ደከመኝ ቢልም ኖ እያልን ደና ትበረታለህ እያልን ነው ያ ነው የፈወሰው። እና ኢቭን እኔ አሁን ኤግዛምፕል ለመግለጽ እኔ ስራዬ ሃውስ ነው የምሰራው እና አጋጣሚ ያው ችግሬን አጋጣሚ የሚመስላቸውን ሰዎች ትነግራቸዋለሽ። ደሞሪ ስምህን ንገረን ምናምን ፕሬ እናደርጋለን ፕሬ ግሩፕ እናለን ምናምን ያለ እንትን ነው የምሰጠው እና ሰርቷል። እውነቴን ነው አመት አልነገርናችሁም እንጂ ይሄ ትሪትመንት የሆነ የአሜሪካ ነገር እንትን የተገኘ እንትን ለአመት የሚገኝና ለ6 ወር የሚገኝ ነበር መጀመሪያ ኦፕሽን የሰጡን። እኔ እነግራታለሁ ይድናል ልጃችን ይድናል ብዬ ሁለተኛ ዙር ስራ ላይ ነበርኩኝ። ደወለችልኝና በጣም ይገርምሃል ክሊር ሆኗል። ገና ሁለተኛ ዙር 6 ነው ትሪትመንቱ 6 ሳይክል ነው መጨረስ ስላለበት ጨረሰው አለበት እንጂ ሁለተኛ ዙር እንደመጣ ምንም ነገር አይታይም። አስብ የጸሎትን ኃይል ነው ያየው እና ያ ሰው እንዲማርበት የምፈልገው ነገር ፕሬየር በጣም ቬሪ ኢምፖርታንት። መዝሙር 23ንም በቃ እሱን ነበር የሚደግመው እንግዲህ ጸሎት አለ እና ጸሎት በኋላ አሁን የሌላችሁ አልከፈለገ እና ሁሉም በእምነቱ ቢጸልይ እኛ ከኛ ሰው ይውሰድ የምንለው ይሄን ነው። Yeah, of course. I didn't hear the question. No, but Psalm 23. Oh, yeah? Yeah, the Lord is my shepherd, what more do I need? In green pastures he lets me rest. To quiet streams of water he leads me and revives my failing spirit. Ever true to his name. Even though I walk through the valleys of the shadows of death, no harm would I fear, for you are there by my side. With your rod and your staff, you give me comfort. You anoint my head with oil, my cup is overflowing. Only goodness and kindness will follow me all the days of my life. I shall dwell in the house of the Lord forever and ever. Amen. አሜን። በጣም እናመሰግናለን ስለነበረን ቆይታ። በጣም እናመሰግናለን በቤታችሁ ተቀብላችሁን የህይወት ልምዳችሁን ስላካፈላችሁን ስለነበረን ቆይታ በጣም እናመሰግናለን። እንግዲህ በአራዳ አዋርድ ሽልማት ላይ እንገናኛለን። እናመሰግናችኋለን። Focus on yourself, build on yourself, never give up, and you'll achieve what you want to achieve. Thank you, Arada TV, for nominating me. Arada